እሺ ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በድጋሚ በበሬ እርሻ መተናል ማለት ነው። እንግዲህ እንደባለፈው እንደምትወዱልኝ ተስፋ አለኝ። ስለዚህ እንግዲህ በሬ እርሻ እችላለሁ አልችልም የሚለውን ከ10 ሬት ታደርጉልኛላችሁ። አሁን እችላለሁ አልችልም የሚለውን አብረን እናያለን ማለት ነው። ተከታተሉኝ። Nanti yang nyawa mereka itu nih, anda mau tahu? Ada. Ya, akan berarti. Masar alfus kero antu mana cara? Masar itu suatu kemeru mana cara nanti?
በሬቱ አንተ ላይ ያላግጣል። ምን ያደርጋል? አንተ ስለምን እኮ ታውቃለህ? እሺ ጋይስ እንግዲህ እንደምታዩት በሬዎች አትችልም እያሉኝ ነው መሰለኝ። በጣም እያሾፉብኝ ነው፣ እያያችሁ ነው ምናምን። እንጨቱንም ገመዱንም በጥሰው ምናምን ወጥተዋል። ሶ አሁን ደግሞ ይታሰርና እንቀጥላለን ማለት ነው ይመስለኛል። እኔ አልችልም መሰለኝ፣ በሬዎቹም እንደዛ ነው መሰለኝ እያሉኝ ያሉት። እንግዲህ ተከታተሉ፣ ያለውን አብረን እናያለን ማለት ነው። በሬዎቹ ከዛ ጀምሮ ጥሰው እስከሚመጡ ጸጥ ብሎ ባይኔ ያያር ነው። ጋይስ እንግዲህ እንደምታዩት እግሬ ለምን እንደሆነ ወቅቷል። ወንድሜ ቀይሮኝ ነው ቁጭ ያልኩት። እግሬ ላይ የሆነ እንጨት ወቅቶብኛል ምናምን ማለት ነው። እየደማ ነው ምናምን። ትንሽ ይሄ ነው የጎ ብዙም አይደለም። ሶ እንግዲህ በሬ እርሻ ላይ እንደዚህም አለ ማለት ነው። እንግዲህ እንቀጥላለን ማለት ነው። አሁን ደግሞ ወንድሜ እያረሰ ነው። ትንሽ እረፍት እናደርግና ደግሞ እንቀይረዋለን ማለት ነው። ይኸውላችሁ ጋይስ በሬዎቹም እየተዋጉ በጣም እያስቸገሩ ነው። ታላቅ ወንድሜን ያንከራተቱት ነው። አይዞህ ወይኔ ታችኛው በሬ በጣም ነው የሚረብሸው። የሆነ ለመዋጋት ምናምን ጥረት እያደረገ ነው። እንግዲህ እናያለን ማለት ነው ጋይስ፣ ተከታተሉን ጋይስ። የበሬዎቹ ጉልበት አልተቻለም። አሁንም ድጋሚ ገመድ በጥሰዋሉ። ምን እንደሚሻላቸው አላቅም። በጣም ትዕቢት አለባቸው። የሆነ እልህ አለባቸው መሰለኝ ለመዋጋት። ቅድም ጀምሮ ጥረት እያደረጉ ነው፣ የታገሉ ነው። ሶ እንግዲህ እኛ ደግሞ አንፋታቸውም ማለት ነው። አይ አይዞህ እንግዲህ እንደምታዩት አጎታችን እያሰረ ነው። ካሰረ በኋላ ደግሞ እርሻ እንቀጥላለን ማለት ነው። እንደዚህ ተንኮል ካለባችሁማ እስከ 8 ሰዓት አንፋታም። ኧረ እስከ 8 ሰዓት ለኛ ጾም አባይኔ ጾም 6 ሰዓት ነው ማይ ጾም ታመጣለች እኮ ማይ ታምጣ። ያኔ ስታመጣ ከዛ እንፈታለን። ከዛ ጾም ከፈታም በኋላም እንደዛው እንቀጥላለን ነው እንቀጥላለን። አምን እስቲ እዩት፣ ታላቅ ወንድሜ ይመስላል። ማነው ከሁለታችን ታላቅ? የኔም ቪዲዮ ቅድም አይታችኋል። የኔም መልክና ቁመና አይታችኋል። አሁን ደግሞ የሱን በደንብ አድርጌ ላሳያችሁ። ማነው ታላቅ ገምቱ እስቲ እናያለን ማለት ነው። እርግጠኛ ነኝ እኔን ነው ታላቅ የሚሉት። አይደብርህም አሁን እኔን ታላቅ ስትባል? ኧረ ተው እንጂ እውነታው አይቀየርም። ዋይ ዋይ እንግዲህ ይህን ይመስላል ታላቅ ወንድሜ። እዚህ ጋር ደግሞ አጎታችን አለ፣ የአባታችን ታላቅ ነው። አዎ ደስ እንደሚል ጋይስ የምር እኔ በቃ አየር በጣም ደስ የሚል አይነት ሁኔታ ላይ ነው ያለነው እና በቃ የምር በጣም ነው ደስ የሚለው። ይህን የመሰለ በተፈጥሮ ያበበች የምር በጣም ነው ደስ የሚለው የምር ማለት ነው። እይታው ሰማዩም ጥርት ያለ ነው፣ አረንጓዴዎቹም ያምራሉ ምናምን። ሰው ተከታተሉን፣ እርሻችን እንቀጥላለን ማለት ነው። በጣም ደስ ብሎኛል የምር ማለት ነው። ድሮ እኮ እኔ በሬ ላርስ ብዬ ምናምን በቃ እሺ አይሉኝም ምናምን። አሁን ግን በቃ ማንም አይከለክለኝም።
በነፃነት አርሳለሁ ማለት ነው። እንግዲህ ታስሯል። እርሻ ተቀጠለ ይላል። እንግዲህ ሉክ አት ዚስ በሬዎቹ በጣም ነው ትዕቢት ያለባቸው። በጣም ወይ ጋይስ የምር በሬዎቹ አልተቻሉም። ትዕቢታቸው በጣም በዛ። እያሯሯጡን ነው። አይዞህ ብራዘር